السلام عليكم ورحمة الله وبركاته። ዞምቢ የቦሊድ ሲኒማዎች ዞምቢ ማለት የሙታን መንፈስ እንደሆነ በመሳል ልጆችን ያስፈራሩበታል። ግና እሱ በብራዚል ታላቅ ስብዕና ያለው እስላማዊ መንግስትን የመሰረተ ሙስሊም ንጉስ ነው። ውልደቱ በአፍሪካ እምብርት ሲሆን እትብቱ የተቀበረው ደግሞ በኮንጎ ምድር ነው። በጀግንነቱ ምክንያት ዞምቢ ጋንጋ ብለው ይጠሩታል። ጥቁሩ ደፋር እንደማለት ነው። በ17ኛው ክፍለ ዘመን ፖርቹጋል በኃይል የባሪያ ፍንገላ ዓለምን ያሸችበት ጊዜ ነበር። በተለይ ከምዕራብ አፍሪካ ወደ ብራዚል የሚጓዙ ባሪያዎች በርካታዎቹ ሙስሊም ነበሩ። የባህር ዳርቻዎችን በማጥቃት ሙስሊሞችን ማርከው በመርከቧ የታችኛው ክፍል በሚገኙ እስር ቤቶች ውስጥ ያጉሯቸዋል። የጉልበት ስራዎችን በግድ ያሰሯቸዋል። ክርስትናን እንዲቀበሉም ያስገድዷቸዋል። ከነዚህ ሰዎች መካከል አንድ ወጣት ጦረኛ ተፈጠረ። ዞምቢ ሰዎችን ወደ ትክክለኛው እምነት ወደ እስልምና ሳይሰለችና ሳይታክት መጣራት ጀመረ። ተከታዮቹ ከቀን ወደ ቀን ሲበዙ ከባርነት ቀንበር አምልጠው ጂሃድን አወጁ። የእስላምን ጠላት ማጥቃት ጀመሩ። እስልምና በብራዚል መስፋፋቱ የእግር እሳት የሆነባቸው መስቀላውያን እርሱንና ጓደኞቹን ለማጥፋት ተባበሩ። ለተከታታይ 10 ዓመታትም በርካታ የመስቀል ጦርነት ተደረገ። በየመስኩ ተደጋጋሚ ሽንፈቶችን አከናነባቸው። ስር መሰረቱ የኮንጎ ንጉሳዊ ቤተሰብነት የነበረው ይህ ሙስሊም ወጣት ዞምቢ ዶስ ፓልማሬስ ይሰኛል። በተዋጣ እስላማዊ ዲሲፕሊን በቆራጥ ተፋላሚነት የሚደነቀው ይህ ጀግና በሃያዎቹ እድሜዎቹ በብራዚል የሙስሊም ግዛት ኪውሎምቦ ዶስ ፓልማሬስ ንጉስ መሆን ቻለ። እስላማዊ መንግስትንም በይፋ አወጀ። በቆዳው ስፋት ፖርቹጋልን የሚስተካከለው የዞምቢ ግዛት ህዝብ በፍጹም እስላማዊ መንፈስ ይታዘዘው ጀመር። የዞምቢን ኃያልነት ያስተዋሉት የእስላም ጠላቶች በእነሱ አስተዳደር ስር ሆኑ። በነጻነት እንዲኖርና ለሌሎች አፍሪካውያን ሙስሊሞች ነጻነት እንዲታገል ጠየቁት። ለሌሎች ሙስሊም አፍሪካውያን እገዛይንና እርዳታይን አለፍክም በማለት የፖርቹጋሎችን ጥያቄ ውድቅ አደረገ። በዚህ ምክንያት ወደ ግልጽ ጦርነት ገባ። ሙላቶ በተባለው የጦር መሪው የተከዳው ዞምቢ በአውሮፓውያን አቆጣጠር ኖቬምበር 20 1695 በፖርቹጋል ቁጥጥር ስር ዋለ። ሰውነቱን፣ ጭንቅላቱንና የአካል ክፍሎቹን በጭካኔ ቆራረጡት። ተከታዮቹንም በባሪያነት ሸጧቸው። ዞምቢ ጋንጋ በዚሁ ምክንያት ምንም ታሪክ እንዳይኖረው ተደረገ። በብራዚል የሰፈሩ አፍሪካውያን በግድ የካቶሊክን እምነት እንዲቀበሉ አደረጓቸው። ዞምቢ ምንም ያህል ለብራዚል ክብር የወደቀ ስለ ሙስሊሙ ወንድሞቹ የተፋለመ ጀግና ቢሆንም እስላማዊ ማንነቱ የጎረበጣቸው ብራዚላውያን ጸሐፊዎች በልብ ወለድ ታሪኮቻቸው ላይ እንደ አስፈሪ ፍጡር በመሳል ይጽፉት ጀመር። ከ1968 ወዲህ በሆሊውድ የሚሰሩ አስፈሪ ፊልሞች ሁሉ የዞምቢን ስም እንደ ገጸ ባህሪ በመጠቀም በብዙ ሚሊዮን ኮፒዎች ተሽጧል። ሱብሃንአላህ። አላህ እኛንና መላው ሙስሊሙን ከካፊሮች ተንኮል ይጠብቃል።